አሁን ለኔ የሚሆን ባልታጦ ነው ይሁን ችግር የለም አኒ ቤብ ስዊሪ ፈጣሪ ለምሰማኝ ፍቅር ሳቀችልኝ ለኔ ሳቀች ለኔ ነው ሳቀች እኔ ነው ሃይ ማንተና ከፋለ እና ብያለሁ አባዬ ምንድነው የሆነ ነገር ልነግርህ ነበር ምንድነው እዚህ አራተኛ ቤት ያለችው ኤፍራታ የምትባል ልጅ አወካ በጣም ወድጃታለሁ አፍቅሬያታለሁ ልጄ አይሆንም ልጄ ማለት ይሄንን ስነግርህ እያዘንኩ ነው የምነግርህ እናቴን ከማግባቴ በፊት ከሷ ጋር ነበር እና በጣም አዝናለሁ ልጄ ኤፍራታ ማለት እህቴ ነች ይሄንን ነገር ግን ለእናቴ እንዲች ብለህ እንዳትነግር አደራ በእኔና ባንተ በቃ ሂድ ላንተ ብስኩትና ለኔ ካርድ ይዘና እንክሽ A few moments later ያው ካርዱ ወይኔ አባዬ ምን ነው አሁን የላከኝ ሱቅ የዓለምነሽ ልጅ እንዴት ነው የምታምረው ወድጃታለሁ ልጄ አሁንም ይሄን ስናግሬ እያዛንኩ ነው የቀን ጎዶሎ ከዓለምነሽ ጋር አገናኝቶን እንግዲህ ጽንስ ተፈጠረ ምንም ማድረግ አልችልም እሷም እህቴ ነች ይሄን ነገር ግን አደራ አንተ ምን እያሰብክ ነው ምንድነው የምታስበው ጎረቤታችን ልጅ ኤፍራታንና ጀርባ ሰፈር ያለችውን የዓለምነሽን ልጅ በጣም ወድጃቸው ነበርና ለአባዬ ስነግረው ሁለቱም ልጆቼ ናቸው ምናምን ለማዬ እንዳነግራት አለኝ አማርጠ ከሁለቱም ጋር መሆን ትችላለህ ማለት እንዴት አንተ የጋሼ ልጅ አይደለም የኔ ልጅ ነህ ኢሞሽናል ዳሜጅ እንዴት ነህ ሰላም ነው ጋሼ ሰላም ነው እንዴት ነህ አለን ምንድነው ቤቱን አጠቋቁረዋል ምን አልኩት ቀለሙ ምናምን ጠቁሯል እኮ እንዳለ ሳከራዬ እኮ ነጭ ነበር አረ ምንም አላረኩትም ጋሼ አረ ተው እሱን ምንም ማለት ሙዝ እንብላ ቁጭ በል አረ ተው ቤኪራውን አከፍልም እንደምን ነው ዝም አልክ ቤኪራይ እኮ አሁን ሰጣለሁ እያልኩኝ እኮ አዘጋጅቼ እኮ አሁን ሰጣለሁ አይ እኔም እኮ ዝም አልኩ ምን እንትን ለማለት አረ አዘጋጅቻለሁ ቁጭ በል አይባልም እንደ እንግዳ ረገ ሰላም ነው ጋሼ ቁጭ በል እኮ ይባላል ልክ ነው ነው ማን ይሻላል ብርቱካኑ ይሻላል ሙዙ ይሄ ምንድነው ይሄ ፓፓዬ ነው አቡ አንድ ልጅ አለች አቡ ልስጣት ግድ እዚህ ልጆቹን ካዩኝ ዝም ብዬ አሁን ይሄንን አንዱን ይዤ ካዩ እንትን ያረጋል በል ይበቃል እና በል አይዞ ቀለሙን አስቀባዋለሁ አሁን በሚመጣው አሁን በዚህ ሳምንት አስቀባላለሁ አሪፍ ቀለም ጋሽከጭ አሪፍ ነው አይ የወሰድከው እኮ ነው ምን እኔ አሁን አንድ ይዤ በሄድ ልጆቹ አባዬ ገዝቷል ምናምን ይላሉ ኮሎኔ የገዛሁት እንግዳም ይመጣብኛል አንተ ወጣት አይደል ምን ያደርግልሃል አንተ ጅል አንተ ደግሞ አይደለም እኔ ማለት ኪራይም ከፍሬ ወደዛ አስቤዛዬንም ወስደው ይሆናል እንዴ ምን ሙዝ ደግሞ ምን ያደርግልሃል መጣው እንዴ ስልክ ላውራ አውቀከሩ ሂሳብ እንደመጣ ያወቀች ችጋራም ናት ሁሌ ሰው ገንዘብ እየበላች በእናትሽ ምን አይነቷ ነች እኮ በጣም ነው የሚደብረው በእናትህ የዛሬን ብቻ ቅበሬ እባክህ ትንሽ ብር ላክልኝ እመልስልሃለሁ ኧረ እኔ ገንዘብ የለኝም ታውቃለህ ስራ ተበላሽቶብኝ እንጂ ለማንም እንደማላንስ እኮ እንዴ ይቅርታ በጣም ይቅርታ እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰጣች ማን ከማን ይበልጣል የትኛው ልምረጥ ለካስ ሞት ይሻላል አረኛ እንከፍላለን አዎ አያስፈልግም ነበር እኛ እንከፍላለን እኔ እከፍላለሁ
እዚህኛው ላይ እኮ አይደለም፣ እዚህኛው ላይ እንደዚህ እኮ አይደለም። ተንበርክከ ነው። ተንበርክከ ምን አጠፋውና ነው መንበረከክ? አልፈልግም፣ የራስህ ጉዳይ። ውሸታም ነሽ፣ ካዲ ነሽ። ምንድነው የምትጮኸው? ቀስ በል እስቲ፣ ልጁ ተኝቷል። ቀስ በል። ምንድነው? በጣም ውሸታም ነሽ፣ በጣም ማለት ነው። እኔ እና አንቺ ተጋብተን 9 ወር ሳይሞላም ማለት ነው እንዴት ልጅ መውለድ ቻልሽ? አሁን ቆይ ጭቅጭቁን ተውና፣ አንተ እኔን ካገባ ስንት ወር ነው? እኔ አንቺን ካገባው 4 ወር ከ15 ቀን። እሺ በጣም ጥሩ። እኔ አንተን ካገባው ስንት ወር ነው? አንቺ ያገባሽኝ 4 ወር ከ15 ቀን። 4 ወር ከ15 ቀን። እሺ ድምሩ አንድ ላይ ስንት ወር ይሆናል ታዲያ? አንድ ላይ ሲደመር 9 ወር። ወይኔ ወይኔ ወይኔ፣ ይቅርታ፣ ትክክል ነው፣ 9 ወር። የኔ ውድ ይቅርታ። እንዴ ሰላም ነው? ሰላም ነው። እንዴ ነሽ? አለሁልሽ። ሰላም ነው? አለን። ወዴት እየሄድክ ነው? የሆነ ቦታ ደርሼ እመለሳለሁ ብዬ ነው። እንዴ በሰርግ ቀን ወዴት ነው የምትሄደው? አንተ እኮ ነው የምታገባው። ሰርግ አይደል እንዴ? ግዴታ እኔ ሰርግ ላይ መገኘት አለብኝ ታዲያ? Ammi obboleessa koo oduu gammachiisaan qaba. Oduu gammachiisaa? Maaliini? Yeroo tokko fa'aa baatu ani waan isin jaalladhu wal hin jenne. Kennaa siifan kennee dheera eeyyen. Kennaa sinaaf kennuuf kaate baasii raasii hambiseera. Akkamitti? Naan kubeeka. መጣች። እኔ ቆንጆ እንዴት ነሽ? ሰላም ነው? ሰላም ነው። አንድ ነገር ላስቸግርሽ እስኪ። ምን ነበር? አፈቅራለሁ በይኝ እስኪ። እንዴ ለምን? አፈቅራለሁ በይኝ እንደዚህ። እሺ አፈቅራለሁ። ፍቅረኛ አለኝ። ገቢና ሂሳብ ይቅርታ የኔ ወንድም፣ የሆነ ቦታ ቃለው ልበል። አትልፊ አትልፊ። 5 ብር ብቻ ነው ያለኝ ከኪስ። ታውቂያለሽ አንቺ ላይ እንደማልደርብ። ኧረ ተማመነባለሁ። ምን ጥያቄ አለው? ይልቅ መኪና ቆያ። ወይኔ ሌላኛው ፍቅረኛ ይመጣል። አንተ ማነች? አንቺ ራሱ ማነሽ? ማናት አንተ? ማነች ትያለሽ እንዴ? አንቺ ራስሽ ማነሽ? አንተ ምንድነው ዝም የምትለው? ተናገራ። ማነች? በመጨረሻ እህቴና ፍቅረኛ የተገናኙ በደንብ ተዋወቁ። በጣም ሰው ያላወቅኩም ነበር። ኧረ እኔ ቆንጆ ችግር የለውም። ነይ ቀፊኝ። በደንብ ተዋወቁ። እሺ በደንብ